ሌላ አማራጭ እንዳይኖረን አድርጋ ቤተክርስቲያን ያሳደገችን። በጣም ግሬትፉል ነው ያንን ነው እግዚአብሔርን ሌላ አማራጭ እንዳይኖረኝ ካንተ ውጭ ከቤተክርስቲያን ውጭ ሌላ አማራጭ እንዳይኖረኝ ስላደረገኝ አመሰግናለሁ። በጣም ብዙ ሰው ሲከፋው ምን ሲል የሚሄድበት ቦታ የታወቀ ነው። ወይ ደግሞ አዲስ ነገር ይጀምራል አይደል? በጣም ወጣቶች ዲፕረስድ ሲሆኑ በማይጠብቁት ኃጢአት ሲወድቁ በማይጠብቁት ስብራት ሲገጥማቸው ወይ ወደ መጠጡ ነው ወይ የሆነ ሱስ ለመደበቅ ነው። እኛ ሌላ ህይወት አናውቅም። አምላካ ነው የለም አይስ ጀምር ኤክስፒሪየንስ ያደረግነው ነገር የለም። ከዛ ውጭ እድሉን አላገኘነው እና ከዛ ውጭ ሌላ ነገር ማሰብ እንዳንችል አድርጋ ያሳደገችን ከእግዚአብሔር ውጭ። እንደ ቤተሰብስ ድጋፍ ያደርግ ነበረ በዚህ ሁሉ ሁኔታ ነበረ? እንዴት ነው ፍቃድ ነበረው። ፍቃድ አለ ግን ያው ትንሽ ነበረ ተግዳሮቶች አሉ። ምክንያቱም የቤተሰብ ታውቂያለሽ ትምህርት ላይ ትኩረት እንድታደርጊ ይፈልጋል። እኛ ደግሞ በጣም አስጨመንታ አለኝ በዚሁ አጋጣሚ አይደንቲካል አይደል ወይ እንደዛ ቢሆን ልቸገር ነበር አይደል? መምህር እየተባለ ሰው ያስቸግረው ነበር። ግን አይደንቲካል አይደለም። ቀድሞ የወጣው እሱ ነው ታላቅ የሚባለው በጣም ጎበዝ ሰው ነው። ኪሩቤል ሀብታሙ ይባላል። ከሱ ጋር ደግሞ ዞሮ ዞሮ ያው እንደኔ ወጥቶ ስለማይናገር እንጂ ይበልጠኛል በብዙ ነገር። ቤተክርስቲያን ማገልጋይ ነው። አብረን ነው አልተለያየም። እስካሁን እንዴት ደስ ይላል። ነገር አብረን ነው። ብንለያይ በጣም ከባድ ነበር። አንዱ አለማዊ አንዱ መፍትሄ ነው። በጣም ለቤተሰብ አስቸጋሪ ሁለታችንም እናስቸግር የነበረው በቤተክርስቲያን ጉዳይ። ካልሄድን ብላችሁ እንከለከላለን። ቤት ተመልሳችሁ እንዳትገቡ ትባያለሽ። አንዴ አባታችን በጣም ድንቅ ሰው ነው። በጣም ቤተሰባችን በጣም ይደንቅ ቤተሰብ። 3 ወንዶች ነው ያለ እናት ያደግነው። 3 ወንዶች ብቻ ናቸው። ሴት የሚባል ነገር ቤታችን ገብቶ ያውቅ እና ያው የቤተሰብ ኃላፊነት አለ። ዞሮ ዞሮ ተራ በተራ ነበር ምግብ የምንሰራው እንጀራ የሚጋገረው ምናምን ሰው ኃላፊነት። አባታችን ከልጅነታችን ጀምሮ ነው ያሳደገን። በጣም ድንቅ አባት ነው። ከስራ እንደመጣ ገና ገብቶ ኩሽና የገባ ወጥ እየሰራ ያሳደገን አባት ነው ያለና እሱ ደግሞ ያው ትምህርት ላይ ትኩረት እንድናደርግ የሆነ ቁም ነገር ለማድረስ ግን ከሆነ ሰዓት በኋላ ቤተሰብ ያምናል እነዚህ ልጆች ያለ ቤተክርስቲያን መኖር አይችሉም የሚለውን ነገር አክሰፕት እስኪያደርጉ ድረስ በጣም ትንሽ ታግለን ነበር። ከዛ ስንቀር ምን ሆናችሁ ነው ዛሬ ይላል እሱ ራሱ ያውቃል። አሁን ከ11 ሰዓት በኋላ ቤት ውስጥ እንደማንኖር ያውቃል። ከትምህርት ቤት ተመልሰን ቶሎ እንደምንመጣ ያውቃል። የሆነ ነገር ሳይኖር ቀርቶ የሆነ ነገር አብን አድርጎ ቤት ካለን ራሱ እንጨንቀዋለን። እሱ ራሱ ምንድነው የተፈጠረው ነው የሚሆነው። እንግዲህ ከቤተሰቦቹ በኋላ የምንገባ ልጆች ነበር። እሱ ከስራ እንግዲህ 11 ሰዓት ይመጣል። እኛን ማታ እንደ አባት ማታ 1 ሰዓት ተኩል ደሳሌ የምንገባው ማለት ነው ከቤተክርስቲያን መልስ። ጥሩ ቦታ መዋላችሁ ነው የጠቀመው እሱ እርግጠኛ ስለሆነ ነው በዛም ልክ ፈቃደኛ ሆነ። ግን ትምህርት ቤት ትኩረት አድርጎና የሚለው ነገር ትንሽ ያታግል ነበረ። አበዛችሁት ይመጣል ያጣቂያለሽ። ግን ያው እኛ ፍቅር ስለነበረ እዛ ያለዛ መኖር ስለማንችል ትንሽ አስቸግረን መሀል ላይ ተለመደ። አሁን በጣም በቃ ደስተኛ ሆነን የቤተክርስቲያን ልጅ በመሆናችን እሱም ኮርቶብን። ሶስተኛው ሰው ወንድማችሁ እሱም የቤተክርስቲያን አገልጋይ ነው። ሶስተኛው ማለት ከፋዘር ጋር ነው እንዴ? ሌላ ማለት ሰው መንታ ልጆች ብቻ ናቸው። 2 መንታ ልጆችና 1 አባት ነው ያለው። ድንቅ አባት ነው ያለን። እግዚአብሔር እንግዲህ እድሜ ጤና ይስጠው ብለን። ከስንት ዓመት ጀምሮ ማለት ነው እናት ያልነበረችው? እኛ አናውቃትም። እናታችን በመልክ አናውቃትም። ገና በልጅነታችን ነው እና ከዛ ጊዜ ጀምሮ ተለይታ ሄዳ ነው አይደለም አርፋ ሶሪ አንዴ እናትም አባትም የሆነ አባት ነው ያለ። ሰው መንታው ናቸው ልዳችሁ። ሴት ቢኖር ሊያደርገው የሚችለው ነገር በላይ ነው ሲያደርግ የነበረው። አንዳንድ እንደዚህ ጀግና አባቶች አሉ። በጣም በጣም የኛ አባት እኔ እንጃ ሌላ ኤግዚስት የሚያደርግ አይመስለኝም። በዚህ ልክ አምሽቶ አይገባ፣ ሌላ ሚስት የለ፣ ሌላ ሴት የለ እና በጣም በጣም ማስተዋል ሁሌ እንግዲህ ይገርማል። አንድ ወንድ ልጅ ሆነ ከቢሮ ሲመጣ እሱ ኩሽና ነው የሚገባው። እናንተ የሆነ ነገር ለማድረግ ቤት ስንገባ 4 ተሰርቶ ነው የሚጠብቀን እና ከ8 ዓመታችን ጀምሮ ከእንጀራ መጋገር ወጥ መስራት አስለምዶ ከዛ ኃላፊነቱን ደግሞ እኛ መውሰድ ነው። ሰው ለራሳችሁ እንጀራ የመጨረሻው ዓመት ከሯን የ2 እንጀራ ሊጥ እኛ ነበር የምንጋገረው። ያበላሸችውን ትበያለሽ አንቺ ራት ማለት ነው። ስለዚህ ላለማበላሸት ነው። በጣም ፐርፌክት ነው። ከዛ በኋላ በጣም አድቬንቸር የሆነ በጣም ግን ደስ የሚል ያው ብዙ ነገር ተሳልፊያለሽ። በዛ ብዙ ስትራግሎች አሉት። ምንም ሰፖርት የሚያደርገው ሰው አልነበረም። በራሱ ነበር የሚታገለው። የግል ትምህርት ቤት ከፍሎ እያስተማረ በዛ ትንሽ ደሞዙ ግን በጣም አኩርቶ ማንም ሰው ኖቲስ የማያደርገው ላይ ህይወት ነው። እንኳን ሴት የሌለበት ቤት ይላል እና በጣም ጀግና አባት ነው ያለን እኛ ሁለታችንና በዛ መንገድ ነው ያለፍነው። ግን ያለ እናት ማደጋውን እንደው ያሳደረብህ የተለየ ነገር የምትለው ነገር አለ? ይሁን ሳሌ ልጅነት ልጅ እያለሽ ትንሽ የሚከፋሽ ነገር ይኖራል። ላይ አሁን ሰፈር ውስጥ ብዙ
ወጣቶች ያው ሴት ያለበት ቤት ተቀስቅሰሽ ነው ቁርስ ነው። እኛ ግን ኃላፊነት አለብን። ምንድነው ሰርተን የምንበላው? ገብቶሻል? ልዩነቶች አሉ፣ እሱ ልዩነቶች አሉ። ግን ከዛ በኋላ ልጅነት ነው። ካደግሽ በኋላ ግን በጣም ፕራውድ የምናደርግበት ላይፍ ነው። እኔ ብቻዬን መኖር አይከብደኝም። እንጀራ መጋገራለሁ ካስፈለገ፣ ወጥ እሰራለሁ ካስፈለገ። ስለዚህ በጣም ፕራውድ የምናደርግበት ከሌላ ሰው ለየት ያለ ህይወት ነው አይደለ? አብዛኛው ሰው ውስጥ የሌለ ነው። ሌሎች ወንዶች ማድረግ የማይችሉት ነገር ነው። ገብቶሻል? እንደዚህ ቴኬር አድርገሽ እኛ እንደውም ቀን ይከፋፈልን ነበር ከብራዘር ሙሉ ቀንና ጎዶሎ ቀን ተብሎ ነው የሚሰጠን። በቃ ምንድነው ሙሉ ቀንና ጎዶሎ? አሁን በአንድ ከሆነ እሱ ነው ምግብ የሚሰራው፣ በሁለት ማለት እኔ የማን ጣፍጥ ነበር? እሱ ጎበዝ ነው። አይ ቲንክ ምግብ ላይ እኔ አስቸጋሪ ሰው ነኝ በጣም። ምን ተቸገረ? በጣም አስቸጋሪ ሰው ነው። ሰንበት ቤት ራሱ የመጀመሪያዎቹ 2 ዓመታት ላይ በጣም ረባሹ ተማሪ ነበር። ምንድነው ወሬ ምናምን መቆጣጠር ታግጄ አውቃለሁ። ብዙ ወራና 3 ወር የልጅ ሰንበት ቤት እንዳይመጣ ተብሎ ከዛ ከ3 ወር በኋላ ጸባይን አስተካክለህ ትመጣለና ይሄ እንዴት ነው ረባሹን ተማሪ አለቃ አድርገው አይደል የሚያስተካክሉት? የሆነ ኃላፊነት ሲሰጡኝ ለካ አክቲቭ ነኝ። እሱ ነው በቃ እያወቅን ሰንበት ቤቷን የወደድኳት ሰዎችን ማገልገል በጣም ፍቅር እያደረብን ሲመጣ እነዛ ጊዜያቶች አልፎ የሰንበት ቤቱ በጣም በቃ ዋና ሰዎች ሆኑ። ሁላችን አይን ሰዎች ፊት ለፊት የምንቀመጥ ሁሉን ነገር የምናደርግ ሰዎች ስማችን የሚጠራ ሰዎች ሆኑና ያለ እድሜ ነው የሰንበት ቤቱን ስራ አስፈጻሚ ራሱ ሆንኩት። በጣም ተዚህ ላይ ያው እኛ አሁን 3 ክፍሎች አሉት። አሁን እንትን ብሏል ተከፋፍሏል። ግን መጀመሪያ የነበረው እንደዛ ነው። ፍኖተ ጽድቅ አምደ ሃይማኖትና ያህዌ የሚባል ክፍል ነበረው። ፍኖተ ጽድቅ በጣም የህፃናት ነው። ቀድመሽ ስትገቢ ልጅ እያልሽ የገባንበት ማለት ነው። ከዛ አምደ ሃይማኖት ደግሞ መካከለኞች ነው። ያህዌ ደግሞ ለወጣቶች የሚባሉ ትላልቆች ነው። እና ገና አምደ ሃይማኖት ተማሪ እያለሁ ነው የዋናው 3ቱን ክፍል የሚያስተዳድር ስራ አስፈጻሚ ሆንኩት። የኪነ ጥበብ ስራ አስፈጻሚ ሆንኩት ባንዴ በዚህ ትላልቆች። እና እንደዛ ነው ለካ ረባሽ የሚባለው በጣም የሚንቀለቀለው ተማሪ ምናምን ለካ ኃላፊነት ሲሰጠው ደግሞ በዛው ኢነርጂ ነው የሚያገለግለው። ባይገባኝም ያው እነሱ በጣም ይወዱኝ ስለነበር ትላልቆቹ እድሉን ሰጡኝና ምንድን ነበር እንደው በጣም አጠፋ የምትባለው ነገር ትዝ ይልሃል? አንድ ጊዜ ልጅ እያለን ፍኖተ ጽድቅ እያለን በጣም ልጅ እያለን እንግዲህ አሁን አብዛኛው ነገር ቤተክርስቲያን ላይ ያለን አይመስለኝም ነበር። አሁን ያኔ ከቤተክርስቲያን ውጭ ሌላ መንፈሳዊነቱ አልገባንም። ቦታውን ስለወደድ ነው እንጂ መመላለሱ ደስ ስለሚል ሰዎቹ ደስ ስለሚል መንገድ ላይ የሆነች ስለት አግኝተው ይዤ የገባው ቤተክርስቲያን እንትን ቢላ ነገር ናቸው ወይ ነገር ናት። ህፃናቱን እንደዚህ ብዬ ሳስፈራራት ያስኩሽ እንዳመጣ ተባልኩ። ብዙ ታውን ብታይኝ ሌላ ተናገረች። በቃ ለሰንበት ቤቱ ስራ አስፈጻሚ ትልቅ እንትን ነው ድንጋጤም አለ በጣም እንዲህ ህፃናትን እንደዛ ብዬ እሱን አጋጣሚ አርሰም ግን በጣም ረብሽ ነበር። በጣም አወራ ነበር። በቃ ልታዘዝም ምናምን ከዛ ነው በቃ እኔ አዛዥ ሆኜ ጨራሽ ማይታዘዙ ልጆችን መቅጣት ጀመርን። ከዛ በኋላ እያደግን መምከር ነው ኃላፊነት ሲሰጥ አንተ ደግሞ ለዛ ነው ለሽ አሁን ቤተክርስቲያን ልጅ ባሉ ምን አይነት ሰው ሊሆን እንደሚችል እግዚአብሔር ሀገር እንደማጠፋ ስለሚያውቅ ነው እንጂ ከማንም ተሽዬ አይደለም፣ ከማንም ተሽለን አይደለም። አሁን አንዳንድ ሰው የቤተክርስቲያን ሰው ላይ ተመርጦ መመረጥ ነው ምናምን ይላል። ስለሚያውቅ ነው ውጭ ካሉት ሰዎች ውስጥ ያለን ሰዎች ከሱ ውጭ ብንሆን ምን አይነት አሁን በነበረኝ ኤነርጂ በጣም ጥሩ ሰው አልሆንም በእርግጠኝነት። እና ኪፕ ሊያደርገኝ ሲሞክር ለመጥፋትም በደንብ ቅርብ ነበር። አብዛኛው የቤተክርስቲያን ሰው እንደዛ ጸባያቸው የድሮ ጸባያቸው ምናምን ብትጠይቃቸው በቃ ናቸው። እና በቃ ድንገት ነው ሁሉም ነገር አፕን ያደረገው ድንገት ነው። ሰንበት ቤት የገባሁበት አጋጣሚ በጣም የሚያስደንቀኝ እንዳልኩሽ እዛ ሰፈር የነበሩት ልጆች ዲያቆናት ስለነበሩ የአብነት ትምህርቱ ላይ የነበሩት ትኩረት ምናደርገው ከዛ ነው አንድ ልጅ ድንገት ጠርቶኝ እና እስኪ እናደርገው ነገር አለ እግዚአብሔር ስቶ ይዞኝ ሄደ። እና የበገና ምሽት ነበር ትኬት መሸጥ ማለት ነው። እና ሰንበት ቤት ስትገቢ ሁሌም የቆይታ ጊዜ አለ። እንዴት ነው የመጀመሪያ ሲሆን ወደ አገልግሎት አትሄጂም ወይም የልብሰ ስብዓቱን አትለብሽም፣ የመጀመሪያ ልብሱን አትለብሽም፣ ወደ አገልግሎት አትገቢም። 3 ወር ትቆያለሽ። እኛ ሰንበት ቤት ላይ 3 ወር ከቆየሽ በኋላ 3 ወር ሲሞላሽ ነው አገልግሎት። እና እኔ በመጀመሪያ ቀን ነው ሲሄድ ትኬት ይሰጠው ተባለ። ኧረ አይቼው አላውቅም አለ መምህሩ። ልጁ ሽምጥጥ አድርጎ ሰንበት ተማሪውን 3 ወር ሞልቷል፣ አሁን ሞልቶታል ብሎ አስለበሰኝ። አታላችሁ? አዎ ቀን ይሰጣልኩኝ። እሱ አወራ እና ትኬቱን መሸጥ ነው ትልቁ ዓላማ የነበረው። ተዙን እየሄድን እና ደስ አለኝ። በቃ ይሄ እንዴት ነው ቻሌንጂንግ ነው። አሁንም ጨርሼ እመጣለሁ፣ አሁንም ጨርሼ እመጣለሁ። በጣም ገረማቸው እነሱ። ደስ አለኝ። ቀረው በቃ እዛው ቀረው።
በጣም ህይወቴ እንዲስተካከል ትክክለኛ ህይወት እንዲኖረኝ ያደረገችኝ ሰንበቴ ነው። በጣም ባለውለታ አይነት። መቼ ነበር ወደ አዲስ አበባ ደግሞ የመጣኸው? አይ ቲንክ አሁን 3 ዓመት እዛ ነው ያገለገልከው? በደንብ አብዛኛው ጊዜ እዛ ነው እንመላለስ ነበር። ቤተሰብ ስላለን እንመላለሳለን። ግን ወደ ሶሻል ሚዲያውም ሳንመጣ ምናምን እኔ መጣ ድንገት ነው ወደዚህ መጣ። ዘመናዊ ትምህርት ደግሞ አለ ከጎን ለጎን እና እሱንስ እንደው እንዴት ነበር የምታስኬደው? በጣም ጎበዝ ተማሪ አልነበርኩም ለመናገር፣ ግን ወንድሜ በጣም ጎበዝ ተማሪ ነበር። ያው በቃ ከቤተክርስቲያን ስንመጣ እናጠናለን፣ ሄዳለን። ትምህርቱን በትክክል ነበር የምንማረው። የእኛ ትውልድ ምንድነው ላይክ አዲሱ ካሪኩለም የመጣበት የመጀመሪያዎቹ ባቾች ነን። የ2014 ማለት ነው። ለዛ በጣም ብዙ ነገሮች ተደበላለቁ ከሆነ ጊዜ በኋላ እንጂ እስከዛ ድረስ በጣም አባታችን በሚፈልገው መንገድ እንኳን ባይሆን ቶፕ የሚባሉ ተማሪዎች አልነበርንም። ከመካከለኛ ተማሪዎች ሆነን ቀጥለን። ወንድሜ በጣም ጎበዝ ተማሪ ነበረ። በሱም አልጎደልም ነው። ዞሮ ቤተክርስቲያንም አታጎልሽም። እንደውም ያግዛል ይባላል፣ አይምሮስ ያስፋል ይባላል። በጣም አሁን ዳሴ ማርያም መሸምደድ ምናምን የኛ ሰፈር ልጆች በጣም እንኮራባቸው ዲያቆናቶች ናቸው። አሁን በጣም ዓለም አቀፍ የሆኑ ሰዎች አሉ። ዲያቆን ከፈ ሚካኤል የሚባሉ በጣም የሚደናንቁ ሰዎች አሉ እና በጣም የሚያኮራ ህይወት ነው። የወደቀ ሰው ማናቀም የወደቀ ሰው ማናቀም ስለሽ እንደው በትምህርት ሲስተሙ ላትሄጂ ትችያለሽ፣ እስከ መጨረሻው ድረስ ላትሄጂ ትችያለሽ፣ ግን በህይወት በጣም ሰክሰስፉል የሆኑ ሰዎች ናቸው። እሱ እንደውም ትልቁና ዋናው ነገር አይደለም። ያም ቢሆን እውነቱን ለመናገር መጨረሻው ቤተሰብ የሚጠብቀው ቤተሰብን ጦርበት ወይ ስራ አገኝበት ነው። ሰው እንደውም እርሊ ገና በጣም እድሜሽን ሳትፈጂ ያንን አቺቭ ማድረግ የምትችል ከሆነ ወይ ናት። እኛ እንደዛ ነው የምናስበው እና የሆነ በሲስተሙ በጣም ታጭቀን የኖረን ሰዎች አለን። ግዴታ እንደዚህ ማድረግ አለባችሁ ብለን የኖረን ሰዎች አልነበርም። ነፃ ነበራችሁ የምትፈልጉትን ግዴታ ነው ምናምን ሰዎች አልነበርንም። ግን በዛ ልክ ደግሞ ጎልናል የምንባሉ ሰዎች አልነበርም። ባላንስ አድርገን ነው ስንቀጥል የነበረው። የት ድረስ ሄድክ በዘመናዊ ትምህርት? እንግዲህ እስከ ኮሌጅ ድረስ ነው። እሱንም አልጨረስኩትም ገና መሀል ወደ አገልግሎት ገባ። ወደ አገልግሎት ነው የገባ። እሺ ወደ አዲስ አበባ ደግሞ እንምጣና የአዲስ አበባ ቆይታ የት እንደምታገለግል አዲስ አበባን ደግሞ ለመጀመሪያ ጊዜ እንደው ኤክስፒሪየንስ ታደርግ የነበረውን ፊሊንግ ደግሞ ለኑሮ መምጣት ከባድ ነው። ክረምት ያው እንዳልኩሽ አጎት አክስት ምናምን ስላለ ለመጠየቅ የመዞር እድሉ ነበረ ነው እናውቃታለን በደንብ። ግን ለመኖር መምጣት ትንሽ ሰፊ ከተማ ስለሆነች አስፈራ ነበረ። ስራ ለማግኘት እንዲሁም ለመማር ነበር የመጣሁት። እንዳልኩሽ ኮሌጅ ለመማር ነበር የመጣሁት እና በመሀል ስራ አገኘን። እግዚአብሔር እንዳትወጣ ስለኝ ቤተክርስቲያን ላይ ኢንቮልቭ የሚያደርግ ስራ ነበር። በጣም ያስጨነቀኝ የነበረው ይሄ የለመድ ነው በየቀኑ ቤተክርስቲያን መሄድ የሚባለውን ነገር ያስቀራል ምናምን በጣም ፍራቻ ነበር። ምክንያቱም ኮሚትር የምትሆኝበት ግዴታ ጠዋት ወጥተሽ ማታ የምትገቢበት ስራ ለዛውም በአዲስ አበባ ትራንስፖርቴሽን ይገባሻል። በጣም ብዙ ሰው ቤተክርስቲያን መሄድ ፈልጎ የማይሄዱ በስራ ምክንያት እሱን ፈራ ነበር። በየቀኑ ቤተክርስቲያን እንዴት ነው የሚያደርገኝ ስራ አገኘው። እግዚአብሔር ይመስገን። ብቻ እግዚአብሔር ቸር ነው። በጣም አስባቸው መኛቸው የነበሩ ነገሮች ላገኛቸው ፈልጋቸው ሰዎች እነዛን ሰዎች ማግኘት እድል አገኘው። ብቻ ጆርኒ በጣም ደስ ይል ነበረ። እንግዲህ ፈተና አለው፣ ድቀቶች አሉት፣ ግን ያው ነገሮች የምታይበት መንገድ ነው ፊል እንድታደርጊ የሚያደርግሽ እና እንደኔ አድቬንቸር ነበር። በጣም ደስ የሚል። እስቲ እንደው አንድ ወጣት እንደ ወጣት ወደ መንፈሳዊ ህይወት በመጠቃቱ የሚያተርፈውን የሚያገኘውን የሚያጠነክር ጥሩ እይታንም እንዲኖር የሚያደርግ ስለሆነ እናንሳ ውስጥ ምክንያቱም አንተም በመንፈሳዊ ህይወት ውስጥ የምታገለግል ወጣት ስለሆንክ በአንተ መመከሩ ጥሩ ነው ብዬ ነው። እንዴት ነው? በጣም ፋንሲ ነገር አንደኛ ነው ለምሳሌ አሁን እውነቱን ነገር ከተባለ ሁሉም ሰው እየበላ እየጠጣ ነው እየኖረ ያለው። ኤክሰስ ነገር ፈለጋ ላይክ ገብቶሻል አይደል? ጀጅ እያደረኩኝ አይደለም። መፈታት ያለባቸው ችግሮች አሉ ቤት ውስጥ ምናምን ይገባኛል። እኛም እኮ ስራ ብለን የወጣ ነው ለዛ ነው። ቢያንስ ከአባታችን አናት ፈረድን አይደለ? ቤተሰቤ ላይ በርድን መሆን የለብኝም የሚል አስተሳሰብ ሲኖርሽ ነው። ግን እኔ አሳልፋቸው የነበሩ መራብን፣ መጠማትን፣ መቸገርም እንዴት ነው ከዚህ በፊት ሰው እያጽናናን ስለሆነ ይኖር ነው ያ ቃል ለእኛም ይሰራል እና እያለቀስን የኖርነውን ህይወት እየሳቅን የምንተረክበት ቀን ይመጣል የምትል ፕሪንሲፕል ነበረችኝ ሁሌ እና እንዴት ነው ሳልፈው እንዴት እንደማወራው እያሰብኩ ደስ ይለኝ ነበር። ካለፈ በኋላ ስታወሪው እንዲኳ ሳልፈዋለሁ እንደዚህ የታክሲ አጥቼ እንዲሆኝ ምናምን ስትይ በቃ እሱ በጣም ያበረታን ነበር እና የቤተክርስቲያን ሰው መሆን እንዴት ነው በጣም ኤክሰስ የሆኑ ነገሮችን እንዳንመኝ፣ ለዓለም ያለሽን አመለካከት ይሄ ሀብት
በጣም በቃ ዌልዝ እና የሚባሉ ጉዳዮች ላይ ለመመለከት የተለየ ስለነበረ ብዙ የሚያጓጓ ነገር አለ፣ ብዙ የሚያስደንቀን ነገር ነበር። አዲስ አበባ ላይ እንግዲህ በጣም የብዙ ሰው ላይፍ በጣም ዲፍረንስ አለ። አዎ በጣም ልዩነት አለ። በጣም ኦፖዚት እስኪሆን ድረስ በጣም ዝቅ ያለበት በጣም ከፍ ያለበት አንድ ከተማ ውስጥ አንድ መንደር ውስጥ የሚኖርበት እና አይ ቲንክ በጣም ብዙ ሰው ራሱን ኮምፔር እያደረገ ነው። በጣም ብዙ ወጣት የሚጨነቀው የሌላውን ሰው ህይወት እያዩ እና እሱ ስለነበረ እኛ አያጓጓም፣ ፍላጎቱም አልነበረም። ስለዚህ ብዙ የሚጎዳሽ የሚያሳስብሽ ነገር አልነበረም። አንድ እሱ ነው። ሁለተኛ ቅድም ያልኩሽ የምታልፊው ነገር ሁሉ ነገ ማለፉ አይቀርም። እንዳልኩሽ እኛ ቤተሰብ ላይ በአባቶቿ ማደግ ደስ የሚል ነገር ሆኖ በጣም ብዙ ፈተና ነበረው፣ ብዙ ማጣት፣ ብዙ መቸገር ነበረው። ያ ደግሞ አልፎ ስላየ ነው ያሳለፈን አምላክ ስላለ እኔ ሼም ነው ላለው ሁሉ ለሰዎች የምነግረው ኢትስ ሼም በጣም ከዚህ በፊት ብዙ ነገር ያሳለፈሽ እግዚአብሔር እያለ ሌላ አዲስ ፈተና ሲመጣ ድጋሚ መጨነቅ በጣም ደባሪ ነገር። እንዴት ነው ብዬ ማስበው ላይክ አባቴ በጣም ለታይኒ ነገር ስጨነቅ ቢያገኘኝ ምንድን ነው ሊለኝ የሚችል? ላይክ እሱ እየለፋ ነው ገብቶሻል። ጠዋት ወጥቶ ማታ የሚገባው ለእኔ ነው እና ቁጭ ብዬ እስኪ ያስብ ማን ነው እስክሪብቶ የሚገዛልኝ ብዬ ስጨነቅ አሁን አባትሽ ቢያገኝሽ ምን ማለት ነው? አይደል እንዴ ላንተ አንሳለሁ። በጣም ሼም ነው፣ ዲስሪስፔክት በጣም ምክንያቱም አባት አለሽ። አባቴ እስክሪብቶ ግዛልኝ ማለት አለብኝ። ባይኖረው እንኳን የሆነ ነገር ያደርጋል፣ ግን መጠየቅ አለብኝና መጨነቅ ማለት እግዚአብሔር ፊት ልክ እንደዛ እንደምን እግዚአብሔር የሚባል ሀብታም አባት ሀብታም ማለት ዓለም ሁሉ የሱ ነው። የዓለማችን አንደኛ የሚባለው ሀብታም የእግዚአብሔር ልጅ ነው። እሱ ራሱ የእግዚአብሔር ነው እና እንደዚህ አይነት ባለጸጋ ሀብታም አባት እያለሽ እግዚአብሔር የሚባላለሽ ለምንድን ነው የምትጨነቂው? ከፈለገ ይሰጥሻል፣ ማያስፈልግሽ ከሆነ ደግሞ ይከለክልሻል። እና ሁሌ የምለው ምንድነው የሚያማሩ ወጣቶች ሳገኝ ረኒ ምናምን ሰዎች ታው ነገ አልፎ እግዚአብሔር ለማመስገን አንገት አይኖርህም ቀና ማለት ለምን አስፈሻል አትወደኝ ምናምን ብለሽ በጣም በጊዜው ሲያደርግልሽ ማለት ከዛ ቴንኪው ለማለት እንኳን አቅም ተጫለሽ እና እግዚአብሔር ሼም የሚያስይዝ አምላክ ነው። በቃ አድርጎልሽ የሚያሳፍርሽ አምላክ። ስለዚህ በጣም በቃ እኔ እንዴት ነው በጣም ደስ ይለኛል አልኩኝ። የሆነ ፈተና ሲኖር እግዚአብሔር ለማመን የምንታገለው ነገር አምናለሁ ብለን ጥርሳችን ነክሰን ማለፉ በጣም ደስ ከዛ ሲያደርግልኝ ማድነቅ እሱን በቃ ከዛ የሚያደርግበት መንገድ የምፈልገውን ነገር የሚያሳካልኝ መንገድ በጣም ጠቢብ ነው። በጣም የሚደንቅ ገርሞሽ አቅም ሀው ምናምን የምትያቸው ብዙ ነገሮች አሉ። ብዙ ችግሮች ደግሞ የሚገርምሽ አይፈቱም ብለሽ የተጨነቅሽባቸው ችግሮች የሚፈቱት ባልጠበቅሽው ነገር ወይ የሆነ ማያውቅሽ ሰው አረ የሆነ በቃ ሰምቲንግ ምክንያት የሚያደርግልህ ብዙ ሰዎች በዙሪያ ይኖራሉ እና ሀው በቃ በጣም አቤት እግዚአብሔርን እንጂ በየቀኑበት የታክሲ ጎሎ ምናምን እኔ በጣም ብዙ ነገር እንደዚህ ኤክስፔሪንስ አለኝና ያው በጣም ትራንስፖርቴሽን የሚበዛበት ስራ ነበር። በየቤተክርስቲያኑ መዞር ነበር የሚያስራ ያኔ የገቡበት ስራ ያለች ነው። አንዴ ትዝ ይለኛል የሆነ ቦታ ማውሮቸዋል ዳቦ ግዛልኝ የሚል የታክሲ ያጠቼ በእግሬ እየሄድኩኝ ነው በጣም ሩቅ መንገድ እና ዳቦ ግዛልኝ ምናምን አለኝ። ኧረ በእናትህ ተወኝ እኔ ራሴ ታክሲ ያጠቼ በእግሬ የሚሄደው ዳቦ አንተ ግዛልኝ በጣም ምርር ብዬ ነበር። መቶ 20 ብር ሰጠኝ። አንተ ለቀልድ ነበር በቃ ዘርበል ለማለት ነው። አስቢ እንግዲህ መቶ መጠየቁ እኔ እንደዛ ማለት ምናምን አጋጣሚ አይደለም አይከርም። አሁን እቺ በጣም ትንሿ ብልሽ በጣም ብዙ የሚደናነቁ ነገሮች አሉ። ሆቴል ደግሞ መስማ እግዚአብሔር እጅ እኔ በጣም ነው የማየውና ሁሉም ሰው ላይ አለ እንደዛ። ግን እሷን ለምን አጠንክሮ እንደማያምንበት አይገባኝ። ሁላችንም ወደ ኋላ ዞር ብትይ አሁን እንዴት ነው የሆነ ጊዜ ኮምፔር ማድረገው እንዴት ነው የሆነ ጽሁፍ ጽፌ ተዝለኛል ያልፋል የሚለውን ቃል አንደርስታንድ ማድረግ ያለብን አሁን ያልፋል በጣም በየዘፈኑ መዝሙሩ ሁሉ ቦታ ላይ ያልፋል አለ። ልጅ እያለሽ እኛ አባታችን ሊገርፈን ከሆነ የነበረው ጭንቀት አለ። እንዴት ነው ቤት አምሽተን ምናምን በቃ ገደለኝ ብለሽ የምትይዥበት ፓርት አለ። አለቀልኝ በቃ ከቤት ውጭ ማድራት ሲም ወይ አምሽተሽ ነው ወይ መጥፋትሽ ነው በቃ እናቴ ገደለችኝ ምናምን ብለሽ ችግር የለውም ምናምን ሲሉሽ ወይ ዝም ሲሉሽ ያለው ሪሊፊዮን ድንግጥ የምትይው ነገር አለ አይደል? ከዛ ደግሞ ልጅ እያለሽ ጨዋታ ስንጫወት ምናምን ባልመሸ እያልሽ የምትጫወቹ ጨዋታ እንዳያልቅ የምትመኝ ከዛ መቶ ንጉብ ቤት ትባያለሽ ወይ ደውልሻል ወይ ነገር እሱም ያልፋል ነው እና ያ ራሱ መማሪያ ነበረ። እናቴ ትቀጣኛለች፣ ትሰድበኛለች፣ ትቆነጠኛለች ብለሽ አስበሽ ምንም ሳይፈጠር ማለፉ ራሱ ለዚህ ለህይወታችን አሁን ሲሪየስ ለሚያጋጥሙ ነገሮች ምስክር ነበር።
ከዛ እኮ ካደግሽን በኋላ ብዙ ያሳደግሽ ነገር አለ። እኔ እያንዳንዷ ነገር ምስክር ናት። አሁን በዚህ ከታመንኩልህ ነገ በትልቁ የምታመንልሃለሁ እያለ ነው እግዚአብሔር። ይደንቀኛል። በቃ አሁን ከቅዱሳን ጋር ለምሳሌ አንድ አርቲስት ቪዲዮ መሰለኝ ያነሳሁት እመቤታችን በጣም የምትወዳት ጓደኛለች፣ በጣም የምትወዳት ልጅ ላይክ እንደ ቤስት ፍሬንድ ናቸው ከቅዱሳን ጋር። በዛ ልክ ቅርብ የሆኑ ሰዎች አሉ የሚያስቀኑ እና እንዴት ነው መጀመሪያ ኮኔክትድ የሆንሽው ምናምን ስላት 5ኛ ክፍል የረባሽ ተማሪ ተብሎ ተሰልፈናለች ልንገረፍ ማለት ነው። አስተማሪው በቃ እጃቸውን እየቀጣ የሚያስገባቸው እሷ መጨረሻ ነበረች እና ተሳልኩኛለች። እመቤቴ ይህንን ካወጣሽ ምናምን ብዬ 5ኛ ክፍል ነው በጣም እና 10 እንዲገርፎ ገርፎ መጨረሻ ላይ ግቢ ያለች እውነት ነው። አዎ ታምር ነው። በቃ ለእሷ እኮ ነው። አዎ በጣም ለእሷ አጋጣሚ ረስቶት ምናምን ልትችያለሽ። አይ በቃ እሱ የጠየቀው ቢጠየቅ እንኳን ምክንያት አይኖረውም ለምን እንዳደረገው ነገራችን። ከዛ በኋላ እንግዲህ አሁን ከእሷ ምንም ነገር ከመብራን ጋር ታልፋለች ሴት መጥቷል። ምንም ችግሯን የትኛውም አሁን አድጋ እንኳን ለምትጋፈጣቸው ትላልቅ ችግሮች እሷ ነው የምታስቀድመው። መቼ ነው ይሄ እምነት ቢውል የተደረገው ካልሽኝ ሕፃን እያለች አጋጣሚ በማይመስል መልኩ የተደረገላት ነበር። እዚህ በቃ ያንን እኛ በጣም በልጅነታችን ጨብጠን ስለሆነ ያለፍነው እዚህ እንኳን የገጠሙ ነገሮች ደግሞ ከእግዚአብሔር ጋር ስታልፉ እንዴት ደስ ይላል መሰለሽ አይደለ? ቅልል ስለሚል እንዴት ነው እየተቸገረሽ ማመስገን የሚባለው ነገር ጭክን ብለሽ ውስጥሽን አለመስማት በጣም ደስ የሚል ነገር። ከባድ ነው እሱ ነው። ምክንያቱም ቀላል ነው ብዙ ወጣት ይጨነቃል። ፈተናው አለፍኩ አላለፍኩ፣ ቤተሰቤን አስደሰትኩ አላስደሰትኩ፣ ኑሮዬ ምንድን ነው የሚሆነው፣ ሁሉ ነገር በእጃችን እስከሚመስለን ድረስ በእኛ የሚሆን እስከሚመስለን ድረስ መብሰልሰል፣ እንቅልፍ ማጣት፣ መጨነቅ፣ በቃ ስቃይ ውስጥ ነው ያለው ብዙ ወጣትና የጭንቀት መንስኤውስ እንደው ምንድን ነው? እኔም ወጣት ስለሆንኩ ከራስ ኤክስፒሪየንስ ባወራ በጣም ጥሩ ነው። ሰው በጣም መጽሐፍ ቅዱሳዊ ማስረጃዎች ምናምን ሩቅ ይመስለዋል ከህይወቱ፣ ግን አይደሉም። አሁን ለምሳሌ ስለ መከራ ምናምን ሲወራ ብዙ ሰው ካይሽ ኢዮብ ምናምን ይልሻል አይደል? እባክህ ኢዮብ ምናምን ይልሻል እና እሱ የዛ ዘመን ነው ምናምን፣ ግን አይደለም፣ እንደዛ አይደለም። ሁሉም ሰው ራሱ መጽሐፍ ቅዱስ ቢፈልገው ያገኘዋል። ግን እንደዛ እንኳን ሩቅ ሆነብን ካለ አሁን እኛ ቅድም እንዳልኩሽ እኛ የመጀመሪያዎቹ ባቾች ነን። 2014 ማለት እንግዲህ የሚሰሙ ሰዎች ካሉ እኔ ባች ያውቃሉ። የመጀመሪያው የ4 ዓመት ፈተና የመጣበት ግቢ ገብቶ መፈተን የመጣበት ላይክ 90% 12 ክፍል የወደቀበት ባቾች ነን። በጣም በብዙ ፈተና ያለፍነው ያኔ የሚያገሬ ልጆችን በደንብ ይረዱኛል የነበረው ፈተና ማለት ነው። አዲስ ነገር ስለመጣ 12 ክፍል አቺቭ ያለማድረግ እንትናችን በጣም አነስተኛ ነበር። 1% ነው ከኛ ትምህርት ቤት ከስንት ሺህ ተማሪ 300 ተማሪ ነው ያለፈው። ያ በጣም ብዙ ተማሪዎችን ዲስኮሬጅ አድርጓል። ከዛ ሪሚዲያል ገባን ደግሞ ሪሚዲያል ነበረ ግቢ ዩኒቨርሲቲ ተማሪ ሰው እሱም 90% ወደቀ እና የሆነ አንዳንዴ ሞክረሽ እንኳን እንደ ሀገራችን ሁኔታ ሞክረሽ እንኳን እንዴት ነው ከእጅሽ ውጭ ይሆናል ብትጎብዥ እንኳን ነው። በጣም ጂኒስ የነበሩ ተማሪዎች ከሁለቱም ሳይሆኑ ቀርተው ያስደንቀኝና እኛ የነበረውን ኦፖርቹኒቲ ነበር ታውቂያለሽ። 12ኛ ክፍል ፈተና ቀርቦ እንኳን ሰንበት የትን ነበር ላይክ በዋዜማው ይሄ ቤተክርስቲያን ነበረ። በጣም ብዙ ልጅ ይከለከላል ቤተሰብ፣ በጣም ብዙ ተማሪ አይ አሁን ሆልዶን ማድረግ አለብኝ ትምህርት ቤት ትኩረት ማድረግ አለብኝ። የሚገርምሽ ከኛ በታች ነው እነዛ ሰዎች። በጣም አዝናለሁ። የሚገርመኝ እና እንዴት ነው ከሁለት ባዶ ነው የምትሆኚው። ከቤተክርስቲያን ውጭ ያለ ህይወት ለምደሽ ከቤተክርስቲያን ወጣሽበት ምክንያት ደግሞ ይሄ ሲስተሙ ነው። ሲስተሙ ደግሞ ሲተፋሽ በጣም መሰበራለሁ። ቤተሰብና ለማኩራት ምናምንና አባታችን እንዳልኩሽ ለትምህርት ከነበረው ቦታ አንጻር የኛ እንደዚህ ነገሮች ተደራርበው አለመሆናችን ያሳዝናል። በጣም ፈርተን የነበረው ፍርሃት ውስጥ በእርግጥም ያሳዝኑታል። ግን አሁን ብትጠይቂ በጣም ነው ፕሮብሌም ዋይ ካልሽኝ ላይክ እንደውም ሾርት ከት ሆነልን እግዚአብሔር ነው በሁለታችን መንገድና ያንን ነው ሁሌም አሁን የሚያስጨንቅ የሚመስል ነገር ሁሉ በምታስቡት ልክ ግዙፍ አይደለም። አሁን 12 ክፍሎች በቃ እናቴ እንት አባቴ ምናምን እኔ የሚገለን ይመስለኝ ነበር። ግን እሱ የሆነ ሳሪ ቤተሰብ ራሱ አጽናኝ ነው። አሁን ልጆች እኮ ምንስ ቢሆን ያው ኢሞሽናሊ ሰፖርት ታደርጊያቸው መስሞክሪ አይደል? ወድቀው እንዴት ሆነ አትያቸው። ብዙ ቤተሰብ በእርግጠኝነት ሊል የሚችለው አረ በቃ ምን ችግር አለ አንተ ጤናው አሁን ያለነው እንደሱ እያልን ነው የመጣ ነው። በፊት የነበረው ኤክስፔክቴሽን ያኛው ከባድ ነበር እና እሱ ነው በቃ ስራ ማጣት። አሁን ሲስተሙ በጣም እየከበደ መጣና አንደኛ የቤተክርስቲያን ባክግራውንድ ስለሌለ በነገሮች ሁሉ እግዚአብሔርን ማስገባት ስላለመድን ነው።
እሱን የማመን ኦፖርቹኒቲ አላገኘንም። ይችላል አሁን እኛ እያንዳንዱ ጥግ ላይ የእግዚአብሔር ስም እንጠራ። ይሄ እግዚአብሔር ነው ታያለሽ። የአሁኑ ወጣት የማይገናኝ ነገር አታገናኝ ነው ይልሽ፣ ግን ከእግዚአብሔር ጋር የማይገናኝ ነገር የለም በፍጹም። እያንዳንዱ ጥግ ውስጥ እግዚአብሔርን ማየት ከለመድሽ በጣም በቃ ሚራክለስ ህይወት ነው የምትኖሪ። በጣም የሚያስደንቅሽ ደግሞ እሱን ማመን እንዴት ደስ ይላል መሰለሽ። በዜሮ ማመን የእምነት ትርጓሜ ራሱ በነገራችን ላይ ሳይደረግልሽ እንደተደረገልሽ ሆኖ ደስ መሰኘት ነው መጽሐፍ ቅዱስ። እምነት ማለት እሱ ነው። እና እነዚህ ሁሉ ጭንቀቶች የመጡት የህይወት መንገድ ቀጥታ ነው ብለን ስላሰብን በጣም ብዙ ወጣት ከቤተሰብን ጫና ከአካባቢ ጫና በቃ መማር፣ ዩኒቨርሲቲ መግባት፣ መመረቅ፣ ከዛ ስራ መያዝ፣ ማግባት፣ መውለድ፣ የራስሽን ነገር ማካበት፣ መሞት፣ ከዚህ መንገድ ውጭ ከሆንሽ አንቺ ልክ አይደለሽ የሚል ማህበረሰብ ውስጥ ስላደግን ይሄ ደግሞ የሚሆንበት ፕሮባቢሊቲ በጣም አነስተኛ እየሆነ ነው አይደል? እየቀነሰ ነው። በጣም ብዙ ወጣቶች ያ ሁሉ ወጣትነታቸውን ኢንቨስት አድርገው 5 ዓመት 6 ዓመት 8 ዓመት የሆነ ኮምፓውንድ ኢንቫይሮንመንት ውስጥ ግቢ ውስጥ ተምረው ሲወጡ 2 ዓመት 3 ዓመት 4 ዓመት ስራ የለም። አሁንም እናትሽ ካሁን አባትሽ ይሄ በጣም ያሳምናል። እግዚአብሔር ጋር ስትሄጂ ግን እንደዚህ አይደለም። እግዚአብሔር ሶስቱኝ ደግሞ እንደዚህ አይደለም። ነገሮች የሚታዩበት መንገድ በጣም ይለያል። ህይወት የሚታይበት መንገድ ነው። እግዚአብሔር እኮ አያስጨንቅም። እንዴት ፍሪ አምላክ መሰለሽ። አሁን የፍቅሩ በጣም መገለጫ ብሎ አባቶች የሚገልጹት ነፃ ፍቃድ መስጠት። እንዴት ነው አሁን አንድ ሰው ሮቦት ሰርቶ ያለ ሪሞት የሚፈጥረው ያለ ኮንትሮለር ማለት ነው እንደፈለገ እንዲሁ መልሶ ልግደልሽም ቢል በቃ ፍቃድ ሰጠሽ። እንደዛ ነው እግዚአብሔርና በፍቅር ነው ሊገዛሽ የሚፈልገው። እኔን ለማግኘት ራሱ በዚህ መንገድ መሄድ አለባችሁ ላይ ያስገደደው ነገር ነው። ሁሉም ሰው እግዚአብሔር የሚያገኝበት መንገድ ይለያል። እኔ አሁን አንቺን ጀጅ ላደርግሽ አልችልም። በምንም ነገር ጀጅ ላደርግሽ አልችልም። አንቺ እኔን ጀጅ ልታደርጊኝ አልችልም። ለምን ከእግዚአብሔር ጋር ያለን ኮሚኒኬሽን ግንኙነት ፕራይቬት ስለሆነ ማለት ነው። የምናደርጋቸው የታዘዝነው ነገር አለ፣ ግን የአብዛኛው ሰው ህይወት አመለካከት እግዚአብሔር ለማግኘት የሚሄድበት መንገድ የተለየ የሁሉም ሰው። ስለዚህ የሆነ ሲስተማቲክ ነገር አይደለም። አንድ መስመር መሆን አለበት። የሚያስጨንቅ አይደለም። በፍቅር ስለሚገዛ ማለት ነው። ብዙ ወጣቶች አይ ቲንክ በጣም እየተፈተኑ ያሉት ሲስተሙን መከተል አለብኝ፣ ይሄ ነው የህይወት ሰክሰስ ማለት ይሄ ነው፣ ስኬት ማለት ይሄ ነው ብሎ ስላሰቡ መኪና መግዛት፣ ቤት፣ ፌም። አሁን ደግሞ በጣም አስቸጋሪ የሆነ ነገር እሱ ነው። ዝነኛ ነው። አንድ ቪዲዮ ቫይራል ሲወጣልሽ አይደል በጣም እንትን ሎሽ የሚሰማሽ በቃ ተሳካለት ቢባል ምንም የለውም እኮ ምንም የለውም። እውነት አሁን ቲክቶክ አይከፍልም። ይገርመኛል። በላይክ ቢከፍለን እኮ በቪው ቢከፍልሽ ሚሊየንስ ቪው ቢኖርሽ ሰው ኦኬ እንደዚህ ብሎ የቀለደው ልጅ ይልሻል እንጂ የታክሲ አይከፍልልሽም። እኛ ህዝብ ታውቂዋለሽ። እና እሱን እንኳን እንደ ሰክሰስ የሚታይበት ጊዜ ስለደረሰ ያንን ባለማድረጉ አሁን መፈመስ ፈልጎ ያልፈመሰ ሰው በቃ እኔ አይሳካልኝም እግዚአብሔር አይወደኝም ወደ ማለት ሄዳል ማለት ነው። ስለዚህ ህይወትን የምናይበት መንገድ ቀጥታ ስለሆነ ወይም ደግሞ በራሳችን አመለካከት ስለሆነ የምንመዝነው እግዚአብሔር ደግሞ የሚያስፈልግሽ ነገር አይሰጥሽም። አሁን ልጆች አሉሽ አንቺና እሳት ልንካ ብትልሽ ልጅሽ ትሰጫታለሽ? እሺ ብታለቅስ ትንሽ አስሞክራታለሁ ጠጋ አድርጌ። እሱንም በጣም ካስቸገረች በጣም ካስቸገረች እንጂ ታልቅስ ማልቀስ አይገላትም። እና እግዚአብሔር ስለሚወድሽ ነው። ቢጠቅምሽ ለምን አይሰጥሽም? እስኪ ዝም ብለሽ ለምን? እኔ አሁን አንዳንድ ሰው እግዚአብሔር ፐርሰናል ችግር ያለበት የሚመስላቸው ሰዎች አሉ። ከራሳቸው ከነሱ ይመስሻል እንደዛ። ነፍሱን የሰጠሽ አምላክ ቁሳዊ ነገር ለምን እንዳያልቅበት ነው። ለምን አስዩ። አይወደኝም እኔ ለምን አይወደኝም? ምን አድርገዋል? እስከ መስቀል ድረስ ከወደደ ለአንተ ቁሳዊ ነገር እንዳጠፋበት ነው። በቃ የሆነ ምክንያት አለው እግዚአብሔር ሁል ጊዜ ትክክል ነው፣ እግዚአብሔር ሁሌ ለእኔ መልካም ነው ብሎ እንደሚያስብ ሰው ህይወቱ የረጋለት ሰው የለም። ብዙ ሰው እግዚአብሔር የሚወደውን እና የሚፈልገውን ሰው በጣም ብዙ መከራና ስቃይ ውስጥ ያሳልፋል ይባላል። እና ያ ማለት ምን ማለት